ሰላም 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 ቅዱሳን በምድር ዙሪያ ያላችሁ የቲክቶክ ቤተሰቦቼ ወንድማችሁ መሐመድ አህመድ ነኝ። እንዴት ናችሁ? ሁሉ ሰላም ነው? አዎ እንደምታውቁኝ ያው ወንጌል እንደምሰራ በትንሹ በአቅሜ ያው እግዚአብሔር በረዳኝ መጠን ይሄንን ወንጌል ለማድረስ እንደምሞክር ታውቃላችሁና ኢየሱስ ክርስቶስ ጌታ ነው። ይሄንን ማድረግ እግዚአብሔር ካረዳ በስተቀር አይቻልምና ይሄ እግዚአብሔር እርዳታ ነው እንጂ እኔም ችሎታ አይደለም። ጌታ ስሙ የተባረከ ይሁን። ዛሬ ግን ወደፊታችሁ የመጣሁት አንድ ነገር ውስጥ ነክቶኝ ነው። አንድ ገጠመኝ ነው። ሰሞኑ የጀሬ ላይ ወንጌል እየሰበክን ነበርና ከአንድ ወንድሜ ጋራ ቡና ልንጠጣ አንድ ስፍራ ቡና በሚፈላበት ስፍራ ጎራ አልንና ቡና የምታፈላውን ሴት እንደዚህ አልናት፣ ኢየሱስ ይወድሻል፣ ኢየሱስ ሞቶልሻል አልናት ስንል የምን ኢየሱስ ነው አለች። የምን ኢየሱስ ነው? ኢየሱስን አላውቀውም እኔ። በዙሪያ ብዙ ሰዎች ነበሩ። ሁሉም ኢየሱስ ማን ነው አሉ። ምክንያቱም ኢየሱስን አያውቁትም። ኢየሱስን የነገራቸው የለም፣ የተነገራቸው ሌላ ነው። ኢየሱስ ምንም አላውቀውም እሱንም አልፈልገውም ብላ ገብርኤል ይኑርልኝ ብላ ማህተቧንና መስቀሏን አሳየችን። በጣም ተሰማን። አረ እንደዚህ እኮ አይደለም ልጄ፣ ተሳስተሻል። ገብርኤልን የፈጠረው ኢየሱስ ነው። ከኢየሱስ ጋር ነው። ገብርኤልን ውደጂው፣ ግን ኢየሱስን አትተዩ ብለን ብንላት አላውቀውም ኢየሱስን ብላ ገፋችን። በዛውም ዙሪያ ላይ አንድ ወንድም ነጠላ ጣፍቶ ሃይማኖተኛ የሚመስል መስቀል፣ ማህተብ፣ የሆነ የጸሎት መጽሐፍቶችን ይዞ የሚያዞር ሰው መጣና በቲቪት ምንድን ነው የምትሉት አለ። እናንተ ምንድን ናችሁ? ኢየሱስን አሁን እናንተ ስጋና ደሙን ታውቃላችሁ? እንዲ አለ። የነገረኛ ነበረና በአጠገብ ያለው ሰው የኔ ጓደኛ የነበረው ምንድን ነው ስጋና ደም ማለት መጽሐፍ ቅዱስ ውስጥ አለ እንዴ ብሎ ተንኮለኛ ነው ጠየቀው። ሲጠይቀው አዎ አለው። መጽሐፍ ቅዱስ ውስጥ አለ። አሳየኝ፣ ንገረኝ እስቲ ምዕራፍ ስንት ላይ ነው ሲለው ማቴዎስ አለ። ማቴዎስ ስንት እያለ መጽሐፍ ቅዱስን እየከፈተ እያለ ምን አለው?